يواصل بشادر شيو مؤمنا يتكبر شيو سماوي كبرشنا تجدب بايا كوركور شيو سلطن زمن لا يتفتر الشجر سير يترقد شو. السلام عليكم ورحمة الله وبركاته. ይህ በየሳምንቱ ረቡዕ ሴቶች በእስላም ፕሮግራማችን ነው። በዛሬው ፕሮግራማችን ፍቅር ሳይኖር ትዳር የጠፋን ፍቅር ማምጣት ይቻል ይሆን በሚለው ላይ ይሆናል ኢንሻአላህ። ባለም ስሞታውን እንዲህ ያለ ያቀርባል። እኔ የሁለት ልጆች አባት ስሆን ከባለቤቴ ጋር ከተጋባን 6 ዓመት አሳልፈናል። ነገር ግን በእኔና በባለቤቴ መካከል ያለው የፍቅር ግንኙነት በጣም ቀዝቅዟል። ፍቅራችን ያለቀና የጠፋ ይመስለኛል። ከዚህ በመነሳት የማነሳው ጥያቄ በባለትዳሮች መካከል ልባዊ ፍቅር ሳይኖርና ከልብ ሳይፈላለጉ የውስጥ መሳሳብ ሳይኖር በአንዳንድ ነገሮች ተጽዕኖ ምክንያት ትዳርን ቢመሰርቱ ትዳሩ መቀጠል ይችላል ወይ? የሌለንስ የፍቅር ስሜት እንዲኖር ማድረግ ይቻላል ወይ? በዚህ ዙሪያ በርካቶች ሲቸገሩ ስለመመለከትና ስለምሰማ ሰፊ ማብራሪያ ቢሰጥበት መልካም ይመስለኛል። ጀዛኩሙላህ ኸይር ይለናል ባል። በመቀጠል መልሱም እንዲህ ይሆናል። ኑሮሻ ሸራ በሳላይ ፋጎይ ላይ ነሳ ለጾታሽ መብት ተነፍጎ ለጥቅምሽ ነጋደግጎ ለጎዳሽ ማረግ ፈልጎ ላትሰለጥኝ ተጠልፈሽ በሰለጠነ ተልፈሽ። ኢስላም ለሁሉም የህይወት ዘርፍ ችግሮችም ሆነ ለማህበራዊ ግንኙነቶች መፍትሄ ያለው ብለን ማመናችን እውነት ነው። ኢስላም ስለ ባልና ሚስት ግንኙነት በርካታ ትምህርቶችን አስተምሯል። ሕግና ሥርዓት በማበጀትም ከፍተኛ ትኩረት ሰጥቶታል። በዚህ ጥያቄ ላይ የተነሳው ነጥብ አስመልክቶም ቁርአን ግልጽና የማሻማ ነጥብን አስቀምጧል። አላህ ሱብሓነሁ ወተዓላ በሱረቱል ሩም ላይ ፍቅርን፣ መተዛዘንን፣ የልብ እርጋታን እና እርካታንን አስመልክቶ እንዲህ ሲል ተናግሯል። ለእናንተም ከነፍሶቻችሁ ወይም ከጎሳዎቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁ ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶች ነው። በዚህም ውስጥ ለሚያስተነትኑት ህዝቦች ተአምራቶች አሉ። ሱረቱ ሩም ቁጥር 21። በዚህ ቁርአናዊ አንቀጽ መሰረት በትዳር ህይወት ውስጥ መወዳ፣ ፍቅርና ውዴታ፣ ረህማ፣ እዝነትና ርህራሄ፣ ሰኪና፣ የልብ እርጋታና ሰላም እንዲሁም መተሳሰብና መደጋገፍ ሊኖር እንደሚገባ በግልጽ አሳይቷል። ኢስላም የሰው ልጅ ውጫዊ ሆነ ውስጣዊ ማንነቱን ጠንቅቆ በሚያውቀው አምላክ ስለተደነገገ ለውስጣዊ ስሜትና ፍላጎቱ ልዩ ትኩረት ሰጥቶ ለስሜቱ የሚያስፈልጉና ጉዳት የማያደርሱ ነገሮችን በአግባቡ እንዲጠቀምባቸው ፈቅዷል። ግፊትና ውቶታም አድርጓል። ኢስላም በፍቅር ዙሪያ ከማንም የማይዋሰው ግልጽና የማያሻማ አቋም አለው። ለዚህ ነው በታላቁ መለኮታዊ መጽሐፍ በቁርአን ውስጥ ስለ ፍቅርና ተያያዥ ነጥቦች በተደጋጋሚ የተወሳው። በመሰረቱ ቁርአን ፍቅርና ውዴታን በተለያዩ ቃላቶች በስፋት ገልጾታል። መወዳ፣ ሑብ፣ ሸገፍ፣ ወልይ እና ሌሎች ቃላቶችን በመጠቀም ጠቅሷል። ወደ አማርኛችን ስንመለስ ከቋንቋው ጥበትና እጥረት የተነሳ
የምንሰጠው ቃል ጠባብና አጭር ሲሆን እሱም ፍቅር ወይም ውዴታ ይሆናል። በመሰረቱ እኛ ልንረዳውና ሊያግባባን በሚችለው አጭር ቃላት ላይ ብቻ ተደግፈን ለጥያቄው መልስ ለመስጠት እንሞክራለን። አላህ ሱብሓነሁ ወተዓላ ይርዳን። አሜን። በእውነቱ ብዙ ሰዎች ስለ ፍቅር ዕውቀትና ትክክለኛ ግንዛቤ እንደሌላቸው እርግጥ ነው። በየትኛውም ስፍራ የሚገኙ ሰዎች በየአጋጣሚው ስለ ፍቅር ሲናገሩ ትሰማላችሁ። ነገር ግን ምንነቱን በትክክል አልተረዱትም። በርካታ የጋብቻ ችግሮችም የሚነሱት ከዚሁ የግንዛቤ ችግርና ባልና ሚስት መሳሳብ ስላቃታቸው ነው። እንዲያውም ፍቅር ራሱ ምን እንደሆነ በአግባቡ አያውቁትም። ፍቅር ምንድነው ቢባል መልሱ በእርግጥም ቀላል ነው። ፍቅር መልካም ተግባር ነው። ፍቅር የምናደርገው ድርጊት ነው። ፍቅር ስሜት አይደለም። ፍቅር የራስን ፍላጎትና ስሜት ብቻ ማሟላትን አይወክልም። ትክክለኛው ፍቅር ላፈቀሩትና ለወደዱት ሰው በቅን ልቦና የሚያከናውኑት ተግባር ነው። ፍቅር የደግነት ተግባር ነው። መልካም ቃላትን መናገር፣ ላፈቀሩት ሰው መራራትና ማዘን፣ መርዳትና ማመስገን፣ ፈገግ ማለትና ማገዝን የሚወክል ቃል ሲሆን ሌሎችም በርካታ ተግባራትን ያካትታል። ብዙ ሰዎች ይህን ነገር አይረዱትም። የበርካታ ሰዎች ግንዛቤ ፍቅር ማለት ስሜት ብቻ እንደሆነና ሊጠፋ የሚችል ነገር አድርገው ያስቡትና ይህ ግን ስህተት ነው። እውነቱ ግን ፍቅር የማይከስም መሆኑ ነው። ምናልባት ቁልፏ ሊጠፋ ይችል ይሆናል። ይህ ማለትም ፍቅርን የምንገልጽበት መንገዱ ላናውቀውና መንገዱ ሊጠፋን ወይም ደግሞ ፍቅራችንን መግለጽ ላንፈልግ እንችል ይሆናል። የጠፋ ነገር ደግሞ ሊገኝ እንደሚችል ማወቁ መልካም ነው። እኔ ከፈለኩኝ ሁሌም ማፍቀር እችላለሁ። ማፍቀር የምችለው ፍቅር ተግባር ስለሆነና ተግባራቴን መምረጥ ስለምችል ነው። ይህም ማለት ለባለቤቴ ደግ፣ ተንከባካቢ፣ አዛኝና ሩህሩህ፣ አሳቢና ረዳት መሆን ከቻልኩ ማፍቀርን መረጥኩ ማለት ነው። ልክ እንደዚሁ አለማፍቀርን መምረጥ እችላለሁ። ትዕግስት የለሽና ይቅር የማልል ደረቅና ደደብ መሆንን መምረጥ እችላለሁ። አለማፍቀርና አለመውደድን ምርጫችሁ ካደረጋችሁ ፍቅር ጠፋብኝ፣ ፍቅሬ አለቀ ማለት አትችሉም። ባለቤታችሁን አለመውደዳችሁ ጥፋቱ የራሳችሁ እንጂ የፍቅር መጥፋት አይደለም። ባለቤቴን መውደድ ግዴታና ኃላፊነት ጭምር ነው። ባለቤቱን ካልወደዱ የፍቅር መጥፋት ወይም መክሰም ሳይሆን በጎና መልካም ተግባርን ያለማከናወን ውጤት መሆኑ አይዘንጉ። በሰማይ አንቺን ታለቀስኩሽ ከለምጠብታ የሃለም አድሮ ሰልጥኖ በዚያው ልክ መሮ ሰይጥኖ በጾታ መድሎ ጨክኖ የፍቅር ስሜት ትክክለኛና እውነተኛ ፍቅር ምን እንደሆነ በአጭሩ ቢሆን ተናግረናል። እስኪ አሁን ደግሞ ወደ ሌላኛው ጎኑ እንሸጋገር። ይህም የፍቅር ስሜት ወደሚለው እናምራ። እባካችሁ የፍቅር ስሜትን ከማፍቀር ጋር አትቀላቅሉት። የፍቅር ስሜት ምንድነው? የዚህ ጥያቄ መልስ ሁሉም ሰው ሳያውቀው አይቀርም። አስደሳች፣ አስደናቂ፣ የሚያጓጓና ትወደኛለች፣ እወዳታለሁ የምንለው ስሜት ማለት ነው። ይህ የፍቅር ስሜት አስደናቂ ባህሪ ያለው ከመሆኑ የተነሳ በቢሊዮኖች የሚቆጠሩ ዘፈኖች ተዘፈኑለት፣ ፊልምና ድራማ ተሰርተውለት፣ የተለያዩ ስነ ጽሑፎች፣ ግጥሞችና መጣጥፎች ተብለውለት፣ ዳሩ ግን ስለ ፍቅር ስሜት ጥቂቶቹ ብቻ የሚረዱት አንድ እውነት አለ። ይኸውም የፍቅር ስሜት የሚመጣና የሚሄድ መሆኑ ነው። አንድ ሰው ዛሬ ጠንካራ የፍቅር ስሜት ሊኖረው ይችላል። ይህ ስሜት
ነገ ሊጠፋና ከነገ ወዲያ ሊመለስ ከዚያም በኋላ ሊጠፋ ቆይቶ ደግሞ ሊከሰት ይችላል። ለምን ከተባለ የፍቅር ስሜት በራሱ ስሜት ብቻ ስለሆነ ነው። ስሜት ደግሞ ተቀያያሪ ነገር ነው። እኛ ሰዎች ብዙ የተለያዩ ስሜቶች አሉን። አንድ ቀን ልናዘን፣ በሌላ ጊዜ ደግሞ ልንደሰት እንችላለን። አንዳንዴም ስናፈቅር፣ ሌላ ጊዜ ደግሞ ስንጠላ እንታያለን። አንዳንዴ ብቸኝነት ሲሰማን፣ በሌላ ጊዜ ደግሞ በፍቅር እየተከበብን ሊሰማን ይችላል። ነገር ግን ሁልጊዜ አንድ አይነት ስሜት በፍጹም ሊኖር አይችልም። ለአንድ ወር ያህል የደስታና የፍቅር ስሜት ተሰምቶ ያውቃል? ሊሆን አይችልም። የደስታና የፍቅር ጉዳይ ስሜት ስለሆነ ይመጣል፣ ይሄዳል። ስሜቶቻችን ሁሉ ብልጭ ጥፍት ይላሉ። ሌላ ጊዜ ደግሞ እንደገና ብቅ ይላሉ፣ የፍቅር ስሜትን ጨምሮ ማለት ነው። እንግዲያው ትኩረታችን ከምንም በላይ በሐላል የተገናኙ ባልና ሚስቶች ተጋብተው ሲኖሩ ፍቅርን እንዴት ማስተናገድ እንዳለባቸው በትኩረት እንድናጤነው ነው ዋና የርዕሳችን መነሻው። ባልና ሚስት በሰርጋቸው ቀን እስከ መጨረሻው ለመዋደድና ለመፋቀር ቃል ኪዳን ይገባሉ። ይህ ማለት በየዕለቱ የፍቅር ስሜት እንዲኖራቸው ቃል ገቡ ማለት አይደለም። እውነታው ለመዋደድና ለመፋቀር ቃል ሲገቡ የፍቅር ተግባራትን ለመፈጸም ቃል መግባታቸው ነበር። ማለትም ደግ፣ ርኅሩህ፣ ረዳት፣ ተገንዛቢ፣ አጋዥ፣ ይቅር ባይና ተንከባካቢ ወዘተ ለመሆን ቃል መግባታቸውን ነው። ባልና ሚስት አብረው ሲኖሩ የፍቅር ስሜት እንደሚኖራቸው ይታወቃል። ነገር ግን ሁልጊዜም አይደለም። አንዳንድ ቀናት የጋለና ትኩስ የፍቅር ስሜት ሲኖራቸው፣ በሌላ ጊዜ ደግሞ ሌላ ስሜት ሊኖራቸው ይችላል። የጭንቀትና ተስፋ የመቅረት ስሜት ሊሰማቸው ይችላል። ከናካቴው ምንም አይነት የፍቅር ስሜት ላይኖራቸውም ይችላል። ይሁን እንጂ ጋብቻ ሁሌም በፍቅር ስሜት ብቻ ተሞልቶ እንዲኖር አልታቀደም። መታዘዝንና መተሳሰብ በሞላበት ሰብአዊ ኃላፊነት ውስጥ እንድንኖርም ጭምር እንጂ። ባይሆን የታዘዝነው ለመዋደድና የፍቅር ተግባራትን ሁሌም ያለማቋረጥ ልንፈጽም ነው። ስለዚህ ባልና ሚስት በበጎና መልካም ተግባራት ያለማቋረጥ መዋደድ አለባቸው። ስሜቶቻችን ሊመጣም ሆነ ሊሄድ ይችላል። ስለዚህ መስጋት የለባችሁም። ስራችሁ መሆን ያለበት በመልካም ሥራ፣ በበጎ ቃላትና በፍቅር ተግባራት መዋደድን በየዕለቱ መፈጸም መሆን ይኖርበታል። በእርግጠኝነት ለመናገር የፍቅር ተግባራትን ያለማቋረጥ ስታከናውኑ የፍቅር ስሜት በራሱ ጊዜ ይመጣል። ለዚህም ቁርአን ወአሽሩሁነ ቢልማዕሩፍ በመልካም ሁኔታ ተኗኗራቸው ይለናል። በሌላ ቦታ ደግሞ ሚስት ለባሏ ልብሱ፣ ባልም ለሚስቱ ልብሷ ነው በማለት በመካከላቸው ያለውን የመደጋገፍና የመረዳዳት ከፍተኛ ስሜት በአስገራሚ ሁኔታ ቁርአን ይገልጸዋል። በመሰረቱ ስሜቶቻችንን ለመቆጣጠር ብዙ እንቸገራለን። ነገር ግን ተግባሮቻችንን መቆጣጠር እንደምንችል የታወቀ ጉዳይ ነው። አንዳንድ ጊዜ ስሜቶች እንዲኖሩ የመምረጥ መብት የለንም። ነገር ግን አንዳንድ ተግባራትን መምረጥ እንችላለን። ለምሳሌ ባለቤቴን እንድጮህባትና እንድመታት ብፈተን ይህን ፈተና አሸንፌ በመልካምና በርህራሄ ቃላት መቀየር ይችላል። ይህ ማለት ደግሞ ለወዳት መረጥኩ ማለት። የራሴን ስሜት ብቻ መውደድና መከተል በሚጫነኝ ወቅት እንኳ ለትዳር ጓደኛዬ እንክብካቤን ማድረግ ልመርጥ እችላለሁ። ስለ ችግሮቿ በምትናገርበት ወቅት ልሰማትና ልረዳት መምረጥ እችላለሁ። እርሷን ማጽናናትና ማረጋጋትን ልመርጥ እችላለሁ። ስሜቶቼ ስስታምና ቂመኛ እንደሆን በሚማጸኑኝ ወቅት እንኳ ፍቅር የሞላበት የደግነት ተግባር ለማከናወን መምረጥ እችላለሁ። አንዳንድ ጊዜ የትዳር ጓደኛውን እንዲያገለግሉ ሊሰማውት፣ በሌላ ጊዜ ደግሞ ራስን በማስደሰት ላይ ብቻ እንድናተኩር ሊሰማን ይችላል። ፍቅር ማለት ደግሞ ከስሜት ነፃ ከሆነባቸው ወቅቶች እንኳ ቢሆን
የትዳር አጋሩን ማገልገል መምረጥ ማለት ነው። የትዳር ጓደኛውን ለማገልገል በሚመርጡበት ወቅት በዚያው ቅጽበት ያሉትን ስሜቶችን እየታዘዙ ላይሆን ይችላል። ነገር ግን በሰርጋችን ዕለት የገባነው ቃል ኪዳን እየፈጸምን ሊሆን ይችላል። በዚያን ጊዜ እስከ መጨረሻው ድረስ ባለቤቴን ልወዳት ቃል ገብቻለሁ፣ ያንን ቃል ኪዳኔን መጠበቅ እችላለሁ። ይህም ማለት ማፍቀርን መምረጥ እችላለሁ ማለት ነው። ማፍቀር ከቁጥጥሬ ውጪ አይደለም። ፍቅሬ ከሰመ ወይ ፍቅሬ ጠፋ ልንል ፈጽሞ አንችልም። ባለትዳሮች ፍቅራችን ከሰመ፣ ፍቅራችን ጠፋ ይላሉ። አላህ ሱብሓነሁ ወተዓላ ደግሞ የትዳር አጋሮቻችሁን ውደዱ፣ በጎ አሉላቸው በማለት ያዘናል። የአላህን ትዕዛዝ መፈጸም ለትዳሩ የፍቅር ሕይወት መጎልበት የበኩሉን አስተዋጽኦ ያበርክቱ። ስለዚህ የአላህን ትዕዛዝ በመፈጸም ለትዳሮ የፍቅር ሕይወት መጎልበት የበኩሉን አስተዋጽኦ ያበርክቱ። እንግዲያው ጥያቄያችን በሁለት የትዳር አጋሮች መካከል ፍቅርና መሳሳብ ሳይኖር የትዳር ሕይወት በጥሩ ሁኔታ መቀጠል ወይም መኖር ይችላል ወይ የሚል ጥያቄ ነበር ያነሱት። እውነቱ ግን የሚከስመውና የሚጠፋው የፍቅር ስሜታቸው ብቻ መሆኑን ነው። ያ የፍቅር ስሜት ደግሞ የፍቅር ተግባራትን መፈጸም ሲጀምሩ የሚመለስ ነገር በመሆኑ ተግባርን መምረጥ ግድ ነው። የፍቅር ስሜት ቀዝቃዛ እንኳን ቢሆን ባልና ሚስት፣ እናትና ልጅ እንዲሁም እህትና ወንድም በቀዘቀዘ ስሜት ውስጥ አብረው ይኖራሉ። ፍቅራችን ከሰመ ወይም ጠፋ ከማለታችሁ በፊት በቅድሚያ የፍቅር ተግባራት መጀመር ይኖርባችኋል። ከዚያም የፍቅር ስሜታችሁ ይመለሳል። በዚህም የአላህ ፈቃድ ከታከለበት ኢንሻአላህ ሁሉም ነገር ያማረና የተስተካከለ ይሆናል። ሁሌም ቢሆን ለትዳር ጓደኛ ቀርቶ ለማንኛውም ሰው የሚፈጸም በጎ ተግባር ለመዋደድና ይበልጥ ለመቀራረብ ትልቅ ሚና አለው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ተሰጣጡ ትዋደዳላችሁ ማለት ያስተማሩት። በሌላ ዘገባቸው ለሰዎች መልካም ነገር ለማድረግ ሞክር፣ የሰዎችን ቀልብ ወይም ልብ ለመግዛት ወይም ለመቆጣጠር ትችላለህ በማለት አስተምረዋል። ስለዚህ ሁሌም ቢሆን ባልና ሚስት የፍቅር ተግባራትን መፈጸም ሲያቆሙ ልባቸው ይሞታል፣ ስሜታቸው ወደ ታች ያሽቆለቁላል። በዚህ ወቅት ለትዳሩም ይሁን በትዳር አጋሮቻቸው ያላቸው ስሜት ባዶ ይሆናል። ይሄኔ ፍቅራችን ጠፋ፣ መፋቀር አልቻልንም እያሉ ማላዘን ይጀምራሉ። ግን ስህተት ነው። የፍቅር ተግባራት በፈቃደኝነትና በራስ ተነሳሽነት መፈጸም ሲያቆሙ የፍቅር ስሜታቸውን መገንባትና ማሳደግ አለመቻላቸውና በማፍቀርን አለመምረጣቸው በግልጽ ያሳያል። በዚህም የሙቀት ስሜት ሌላው የትዳር ሕይወት ለመምራት ይገደዳሉ። እርግጥ ነው ስሜት እንኳን በትዳር ሕይወት ውስጥ ቀርቶ ማንኛውም የሕይወት እንቅስቃሴ ላይ የራሱ የሆነ ድርሻ አለው። ስሜት ወይም ለአንድ ነገር ከፍተኛ ጉጉትና ፍላጎት ማሳደር ባይኖር ኖሮ ሁሉም ነገር ጎምዛዛ ጣዕም አልባ ይሆን ነበር። ልክ እንደዚሁ በትዳር ሕይወት ውስጥም ስሜትም እንበለው የፍቅር ስሜት መኖሩ ግድ ነው። እርሱ በሌለበት ሚስት በባሏ ላይ በሚስት መደሰት ከየት ይገኝ ነበር? ለዚህም ነው ኢስላም ስሜትንም ሆነ አቅልን ያናግራል የሚባለው። ነገር ግን አንድ ሊገባን የሚገባው ነገር ቢኖር የፍቅር ስሜት ብቻውን ትዳር ወይም ሕይወት አይሆንም። በዚህም ላይ የፍቅር ስሜት ሊመጣና ሊሄድ የሚችል ነገር ነው። በመሰረቱ ተለዋዋጭ በሆነ ነገር ላይ የትዳርን ሕይወት መመስረት ከባድ ነው። እንዲሆን አትፍቀዱ። እሱ ባለመኖሩ ሳይደናገጡ ባልና ሚስት የፍቅር ተግባራትን ከፈጸሙ ስሜቶቻቸውን ልክ ቤንዚን እንዳገኘ መኪና መሞቅና መንቀሳቀስ ይጀምራል። ያኔ አሁን የለም ጠፍቷል የሚሉት ነገር ተከስቶ ያገኙታል። ሌላው በፍቅር ሕይወት ውስጥ ሊታወቅ የሚገባው እንኳን ነጥብ ቢኖር የማይጨበጥና ከፍቅር ተግባር ጋር የሚጋጭ የሆነ ራስ ወዳድነትን፣ የራስ ፍላጎትና ስሜትን ብቻ መከተልን ያነጣጠረው የፍቅር ልክፍት ወይም የፍቅር ስሜት በትክክል መገንዘብ ይኖርብናል። ሁሌም በፍቅርና በእዝነት የታጀበው ሰላም የሰፈነበት የትዳር ሕይወት ለሁሉም ባለትዳሮች ከልብ እንመኛለን። መልካም ትዳር ይሁንላችሁ። አበቃው።